ልትፈራና የኔን ያህል ልትወደው አትችልም። እኔ በማህፀኔ ተሸክሜዋለሁ። ደሙ ከደሜ ጋር አንድ ነው። ከሱ የሚሻል ለእግዚአብሔር የማቀርበው መስዋዕት የለኝም። ምናልባትም እርሱ ከመነኮሰ ለቤተሰባችን ሁሉ በረከት ይሆናል። እንግዲህ እርሱ እግዚአብሔር ያበርታው፣ እርሱ ይቀድሰው። አባዬ አትጨነቅ፣ ብቻ አንተ ጸልይለት። የጌታ ፈቃድ ይሁን። ጌታ ሆይ ምንኛ ካንተ ጋር መሆን እንደምፈልግና ካንተ ፈጽሞ መለየትን እንደማልሻ ታውቃለህ። ነገር ግን ኃጢአተኛ ነኝ። ትቀበለኝ እንደሆነም እንዳልሆነም አላውቅም። ለእጅ ሥራ ምሕረትን አድርግልኝ ጌታ ሆይ። ጎዳናህን አሳየኝ፣ መንገድህንም አስተምረኝ ጌታ ሆይ። ለእጅ ሥራ ምሕረትን አድርግ። ቅዱስ ጳውሊ የመጀመሪያው መናኝ ከልጆች እንደ አንዱ ልታደርገኝ ትፈቅድ ይሆን? ቅዱስ እንጦስ የአንተ ልጅ ለመሆን አልችልም? ጠጣ፣ የሚበላ ነገርም ይኖረናል። እንኳን ደህና መጣሽ የልጆች እናት። አመሰግናለሁ። ይህንን ገንዘብ ወስደሽ ዱቄት ግዢና ነገ ወደ ቤተ ክርስቲያን ውሰጂ። ገንዘብ ከየት አገኘ? አዲስ የገዛሁት ማሽን የመጀመሪያ ገቢ ነው። አረ እንኳን ደስ ያለ። ታዲያ ግን ግማሹን ብናስቀምጠው አይሻልም? ሊያስፈልገን ይችላል እኮ። እንዴ አበድሽ እንዴ? ምን ነው? ይሄ በትክክል የሚገባው ለእግዚአብሔር ነው። እርሱ ደግሞ እኛን ይደግፈናል። እነዚህ ዶሮአችን የጣለቻቸው የመጀመሪያዎቹ እንቁላሎች ናቸው። ከዱቄቱ ጋር ቤተ ክርስቲያን ይዤ እሄዳለሁ። አትበልጠኝም። ተባረኪ የልጆች እናት። የሚሄደው